በረመዳን ወር ሙስሊሞች በምድር ላይ ብቻ ሳይሆን በታላላቅ ባህሮች ላይም ድልን ተቀዳጅተዋል። በ33ኛው ዓመተ ሂጅራ በሰሃባው ሙዓዊያ ኢብን አቢ ሱፊያን መሪነት ሙስሊሞች ወደ ሜዲትራኒያን ባህር ዘለቁ። ዓላማቸው የሮማውያንን ባህር ላይ የነበረ የበላይነት መስበርና የሮድስን ደሴት መክፈት ነበር። ይህ ጉዞ የእስልምናን የባህር ኃይል ታሪክ የለወጠ ታላቅ ክስተት ነው። ከዚህ በፊት ሙስሊሞች በባህር ላይ የመዋጋት ልምድ አልነበራቸውም። ነገር ግን ሙዓዊያ ረዲየላሁ ዐንሁ በሶሪያ ባህር ዳርቻ ላይ የመጀመሪያውን የሙስሊም የባህር ኃይል መርከቦች እንዲገነቡ አደረገ። ሰሃባዎቹና ታቢዒዮቹ በጾም ላይ ሆነው በአላህ ላይ በመመካት ወደማያውቁት ሰፊ ባህር በመርከቦቻቸው ተጓዙ። ይህ ጉዞ ለብዙዎች የማይታሰብ ተአምር ነበር። ሰራዊቱ የሮድስ ደሴት ላይ ሲደርስ ሮማውያን በታላቁ ግንባቸውና በባህር ኃይላቸው ተመክተው ነበር። ሙስሊሞቹ ግን በረመዳን ወር በጾምና በዱዓ ላይ ሆነው ደሴቱን ከበቡ። በታሪክ እንደሚነገረው በደሴቱ ላይ የነበረው ግዙፉ የሮድስ ሐውልት ኮሎሰስ ኦፍ ሮድስ የሮማውያን ኩራት ነበር። ሙስሊሞች ግን ጥንካሬያቸው ከሰው ሰራሽ ሐውልቶች በላይ መሆኑን በተግባር አሳዩ። በመጨረሻም በባህሩ ላይ ከባድ ፍልሚያ ተካሄደ። መርከቦች ተጋጩ፣ ሰይፎች ተፋጩ። ሙስሊሞቹ በባህር ላይ ለመጀመሪያ ጊዜ ቢዋጉም የሰሃባዎቹ ጀግንነትና የቁርጠኝነት ቃል ሮማውያንን አስደነገጠ። ደሴቱም ተከፈተች። ሮማውያንም ባህር ላይ የነበረው የበላይነት በረመዳን ወር አበቃለት። የሮድስ ድል ሙስሊሞች በዓለም ባህሮች ላይ መሪ እንዲሆኑ መንገድ ከፈተ። ይህ ታሪክ የሚያስተምረን በረመዳን ወር እምነት ካለ የማይታወቁና አስቸጋሪ የሚመስሉ ፈተናዎችን በሙሉ ማለፍ እንደሚቻል ነው። የረበና ሰላም በእናንተ ላይ ይሁን።